ደልባችሁ የትኛውን ኬክ ቤት ማታገኙት ሬሬ ሆነ የቴምር ኬክ አሰራር። ዋናው ግብአታችን ቴምር ነው። ስለዚህ ቴምሩንና ፍሬውን ለብቻ እንለያየዋለን። የለየነውን ቴምር ጎርጎድ ባለ ሳህን ውስጥ እናደርግና ውሃ ጨምረንበት እሳት ላይ ጥደን በደንብ እስከሚሟሟልን ድረስ እሳት ላይ እናቆየዋለን። የጣፋጭ ነገር ከተነሳ አይቀር የቴምር ሊስቴስ የፒያሳው ሳይት ከዚህ በፊት ያመለጣችሁን አሁን በሁለተኛ ዙር በቸርችል ጎዳና ከባለ 1 እስከ ባለ 3 መኝታ አፓርትመንት 100% ለከፈላችሁ በ25% ዲስካውንት ከ5.2 ሚሊዮን ጀምሮ ቀስ እያለ ለምትከፍሉ 10% ማለትም 690 ሺህ ቅድሚያ ክፍያና የቀረውን ቤቱን እስክትረከቡ በ2 ዓመት ተኩል መክፈል ትችላላችሁ። ሁለተኛው ዙር እንዳያመልጣችሁ ከዚህ በታች ባለ ስልክ ቁጥር ተመዝገቡ። ቴምሩ እስኪቀዘቅዝልን ድረስ በጎርጓዳ ሳህን ውስጥ 2 እንቁላልና 1 ስኒ ስኳር ጨምረን በደንብ አድርገን እስኪሟሟ ድረስ እንመታዋለን። በመቀጠልም 1 ስኒ ዘይትና 1 ስኒ ወተት ጨምረንበት በደንብ አድርገን እናዋህደዋለን። በመቀጠልም 1 ተኩል ማንኪያ ቀረፋ ትጨምሩበታላችሁ። እናንተ ከፈለጋችሁ ቫኒላ መጠቀም ትችላላችሁ። ቀረፋውን በደንብ ካዋሃዳችሁት በኋላ የቀዘቀዘውን ቴምር ትጨምሩበትና በደንብ አርጋችሁ ታዋህዱታላችሁ። በመጨረሻም ዱቄት፣ ቤኪንግ ሶዳና ቤኪንግ ፓውደር እንዲሁም ትንሽ ጨው በመጨመር ታዋህዱታላችሁ። የሊጣችሁን ቅጥነት እያያችሁ በመሃሉም ትንሽ ዱቄት መነስነስ ትችላላችሁ። በመጨረሻም ሊጣችሁ ይሄን ቴክስቸር ከያዘላችሁ በኋላ ወደ ባትራችሁ ገልብጣችሁ ኦቭን ውስጥ ትጨምሩትና በ180 ዲግሪ ከ20 እስከ 30 ደቂቃ ኬካችሁን እያያችሁ ታበስሉታላችሁ። ኬኩን በልብ ቅርጽ የሰራሁት እስካሁን ድረስ ላይክ ያላረጋችሁ ሰዎች ላይክ እንድታደርጉት። ጣፋጭነቱ ምንም ክርክር የለውም። ምን ያህል ሶፍት እንደሆነ እንግዲህ እዩት። ነጋዴ ለሆናችሁ የቴምሩን ኬክ መሸጥ ለምትፈልጉ ደግሞ ፒያሳ ጊዮርጊስ አደባባይ ፊት ለፊት የንግድ ሞል ጠቅላላ ዋጋ ከ3.9 ሚሊዮን ቅድመ ክፍያ 900 ሺህ ጀምሮ በአንድ ዓመት ተኩል የሚያልቅ ሱቅ ይዞላችሁ መጥቷል። የቀረው ቦታ ትንሽ ስለሆነ ፈጥናችሁ የድሉ ተጠቃሚ ሁኑ።